ዶቼ እንዴት ናችሁ? እንዴት ዋላችሁ? አለንኛ አልሐምዱሊላህ። ዛሬም በአዲስ ቪዲዮ መተናል። ቪዲዮአችን ላይክ አድርጉ፣ ቻናላችን ሰብስክራይብ አድርጉ። እናመሰግናለን። እና እንግዲህ የታዋቂ የፌመስ ቲክቶከሮች የሴቶች ጥቃት ልበለው ወይስ ምን እንደው አላቅም እንደቀጠለ ነው ውዝግቡ ትርምስምሱ ጋይዝ እና ዛሬ ደሞላችሁ ጃኒ አካውንቷ ላይቭ ላይ ያለ ባን ሆነበት ማለት ነው። 2.7 ሚሊዮን ፎሎወር ያለው አካውንቷ ላይቭ ላይ ያለች ባን ተደረገባት እና ሌላ አካውንት ነበረት። በዛ ገብታ ቪዲዮ ሰራችና ከዛ ላይቭ ገብታ ጆን ዳንኤል ነው እንዲህ ያረገኝ ያዘጋብኝ፣ ቻናልሽን አዘጋብሻለሁ ምናምን እያለ እየዛተብኝ ነበር ብላ ተናገረች ማለት ነው። ቆይ ላሰማችሁ። ላይቭሽን ማጥፋት እችላለሁ፣ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው፣ ፍቅር ነው ብዬ ነው የማስበው። የለም ከዛ ጃኒ እንደዚህ ብላ አወራችላችኋለሁ ውዶች። ሁለተኛ ደግሞ እንደዚህ ብላ አወራች። ሚስጥር ለነገራችሁን የመጣሁት አይኑ ሪሌሽንሽፓችን ድብቅ ነበር፣ ኦፊሻል አላደረግነውም። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሽፕ ውስጥ ነበርኩኝ። ግን ሪሌሽንሽፕ ውስጥ ሆናል ጸባችን ነበር የሚበዛው። በጣም ነበረ የሚያሰቃይ፣ በጣም ነበር የሚመተን፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎች፣ ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ የማስተዳድረው ቤተሰብ አለኝ፣ እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። ለእነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር እፈልጋለሁ። እና አመሰግናለሁ። አካውንቴ ባንሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም ማድረግ አይደለም። እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይህ ማስረዳለሁ። ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱ የሚያውቃ ጆን ዳንኤል ነው እንደዚህ ያደረገኝ። ይሄ ቅድም ላይ የነበረው ቁስል ጋይዝ ተሰፍቶ ነው። ቅድም በጣም አፍከፍቶ ያያችሁ ቁስል ላይ ተሰፍቶ ነው ይሄ ማለት ነው። በዛ ቁስሉ ላይ ተሰፍቼው ነው እዚህ ጋር ነው ራሱን ያሰፋኝ። እና ከዛ ጃኒ እንደዛ ብላ መጣችና በ3 ሰዓት ውስጥ ቲክታኩ ምን ቅርቅር ብሎ ጋይዝ በቃ ሁሉም ከጃኒ ጎን ሆነ ማለት ነው። ከዛ በዛን ሰዓት እንደዛ ሀገሩ ሲሸበር ሲንትን ሲል ጆን ዳንኤል ደግሞ በቀደም ለታ ባለፈው ሳምንት የሆነ አምባሳደርነት ተወዳድሮ አሸንፎ ነበር ጋይዝ እና የሆነ የምንድነው አምባሳደር ሆኖ ተሾሟል እና እዛ ፕሮግራም ላይ ነበር ያለው። ከዛ ይቺ ሊያሾ የምትባለው ደወለችና ነገረችው ማለት ነው። ቆይ ላሰማችሁ እሱንም ጋይዝ። አሁን እኔ መጀመሪያ ለጃኒ በጣም አዝኘላት ነበር ማለት ጃኒ በጣም አሳዝናኛለች ሀቂቃን ማለት ነው። አይደለም ከጆን ጋር ያላት ነገር አይደለም ከአዶናይ ጋር ያላት ነገር ራሱ ሊበላሽባት ነው። ጃኒ በጣም ነው ያሳዘነችኝ። እኔ ወድ ጃኒ ምስኪና ደግሞ ጃኒ በጣም ልቧ ነጭ ወረቀት ነው ጋይዝ። በነገራችን ላይ ጆን ዳንኤል የሆነ ክፉ ነገር ሳይሆን አይቀርም። እኔ እንግዳ ምንም እንደዛ ልል የቻልኩበት ባለፈው ሳምንት የሆነ ልጅዮ ሁሉ ጊዜ አዶናይን የሚሳደብ ልጅዮ አለ ጋይዝ። እሱ ለመፈመስ ነው። በፊት እነ ሞጣን እነ ጉችን ተሳድቦ አልፈምስ ሲል ከዛ ዘወትር አዶናይ መሳደብ ጀመረ ማለት ነው። አዶናይን ሲሳደብ ብዙ ሰው ሲመጣለት በቃ አዋጥቶኛል ብሎ ቀጠለበት እና ጆን ዳንኤል እዛ ልጅ ቤት ገብቶ ተሰቀለ ገስት ጋይዝ። ከዛ በፊት እኮ አንድ ቀን አብረን አይተናቸው አናውቅም። ከዛ ምላሽ ደግሞ አዶናይ ጆን ዳንኤል ይሄንን አምባሳደርነትን ተወዳድሮ ያሸነፈ ጊዜ አዶናይ ሄዶ ጆን ዳንኤል ቤት
ኮፕ ማን ነው ሪፖስት እና ላይክ አድርጎ ኮንግራጁሌሽን ብሎ ጻፈለት። ጆን ዳንኤል ግን እዛ በመግባት ሁሉም ሰው ያው እያወራ ነበረ። ጆን ዳንኤል ክፉ ነው፣ ምቀኛ ነው ምናምን እያሉ ነበረ። እና ጆንዬ ትንሽ ምቀኝነት ካለችብህ አዶናይ አገር ምድር የወደደው ሰርቶ ነው በተግባሩ ነው እንጂ በወሬ አይደለም። አንተም ልክ እንደሱ ሰርተህ ለመወደድ ሞክር እንጂ ሰውን ብትመቀኝ ምንም እነሱን እንኳን ብትጥላቸው አንተ የበላይ መሆን አትችልም። ምቀኝነት የትም አያደርስም። እና አሁን ደግሞ ሌላውን ላሳያችሁ ጋይዝ። ከዛ ጆን ዳንኤል ሊያ ደውላ ስነግረው መጥቶ ላይ ደግሞ እሱ ያወጣውን ጉድ ላሳያችሁማ ጋይዝ። ጃንዬ በጣም አሳዝናኛለች፣ እንደ ሴት በጣም አሳዝናኛለች። እንደገባኝም ጆን ዳንኤልን ታፈቅረዋለች። ሲጀመርም እሷ በቅቷት ወይም በቅታው አይደለም በለዋ ላይ ከቤስት ፍሬንዷ ጋር ሲማግጥ ነው። ጃኒ በጣም ልቧ ንጹህ ስለሆነ አላህ ነው ያዋረዳቸው እንጂ እነሱ ተደብቀው ነበር ሪሌሽንሽፕ የጀመሩበት። እሷ ላይ ግን ሲያዋረዳቸው እስር ቤት ገቡና እርግዝናውም ልጁም ቀጠለ እንጂ እስር ቤት ባይገቡ ኖርማል ልጁንም እንደመለው አድርገው እንዳይታወቅ ያደርጉት ነበር። ግን ጃኒ በጣም የዋህ ናትና አሁን ደግሞ በየዋህነቷ በጣም ወጥመድ ውስጥ እየገባች ነው። ላሳያችሁ አሁን ጋይዝ። በነገራችን ላይ ጋዜች ሊያ ሾው የምትባለው ሴትዮ እኔ ከዚህ በፊት ለሊያ አድናቂም አደንቃታለሁ። በእርግጥ ባላት ጥንካሬ ግን እንደዚህ ተቃውሞ ምንም አልነበረኝም። ግን ትናንትና በዋንቲያ ጉዳይ ጀምራ የምታደርገው ሀረካት ጥሩ አይደለም ጋይዝ። ቢያንስ ሴት ነሽ ማሬ፣ ሴት ነሽ። ነገም ሴት ልጅ ወልደሻል። ዛሬ ላይ እነ ጆን እነ እንትና ወንዶች አብሮሽ ቁርጥ ስለበሉ አብሮሽ ቢራ ስለጠጡ ምናምን በዚህ ልክ ማለት በጣም ኦቨር ባታረጊ ጥሩ ነው እናቴ። ነጋንቺ ምን እንደሚገጥምሽ ስለማታቂ ማለት ነው ሊያየ። እና አሁን ምን እንዳለች ላሰማችሁ ማጋይዝ። ብዙ የምናውቀው ነገር አለ። ቢመታት ቦይፍሬንዳችሁ አለች። ቢመታችሁ ቢሰብራችሁ እንደገና ካለፈ በኋላ እንዲህ አሳልፌ ብላችሁ ለምን ታወራላችሁ? ተይበክሽ። እኛም አይናችን ጠፍቶ ጥርሳችን ተሰብሮ አሳልፈናል። እና አንቺ ስላሳለፍሽ ዝም ስላልሽ ሌላውን ዝም ይበል እየተጎዳ እስቲል እኮ እሱንም እኮ ያንን ቁስሉን እኮ ጃኒ ችላ አልፋለች። ዝም ብላ ነበር። አሁንም ስላልተዋት ነው ያወጣችው። አሁን ሊያሾው ምን እንደምትል ስሟትማ። እዚህ መታችሁ እኮ አትበል የማታውቁት ብዙ ምስጢር አለ። በጣም ብዙ ምስጢር እኛ ሰምተን ዝም ያልነው እኔ ሰምቼ ዝም ያልነው ምስጢር አለ። ግን አሁን ካለፈ በኋላ ጆዳኔ ደብድቦኝ ነበረ፣ ቀጥቅጦኝ ነበረ፣ አቢዩዝ ሊያደርገኝና እኛም ተደብድበናል፣ ተቀጥቅጠናል፣ ጥርሳችን ወድቋል፣ ፊታችን ተጣሟል፣ አይናችን አብጧል፣ ብዙ ነገር ሆነናል፣ አልፈናል። ስለምናፈቅር ስለምንወድ ገመጋሊልን ሚዲያም ጋር አመጣለሁ። ነገር ግን ያን ያደረገኝን ነገር በሰዓቱ ካልጨውኩኝ አፍኜ ዛሬ ላይ አምጥቼ ካሳየሁሽ ችግር አለብኝ እኔ ራሱ በሰዓቱ ስለምወድ። ወይ አሁን ይሄ ፍቅር ነው ብላችሁ ታስባላችሁ? ጃኒም ቅድም እያለች ነበረ ፍቅር ነው ብዬ ነው ዝም ምለው የነበረው አለች። በነገራችን ላይ ጋይዝ ሰው የሚወደውን የሚያፈቅረውን ሰው አይደለም እሱ ጉዳት ሊያደርስበት እንቅፋት እንኳን ድንጋይ እንኳን አወናቅፎት እንድመተው አይፈልግም። እኔ የምወደውን ሰው ምንም አይነት ክፉ ነገር እንዲደርስበት አልፈልግም። እየበደለኝ እንኳን ለሱ መልካም ነው ልመኝ የምችለው ፍቅር ከሆነ ማለት ነው። ፍቅር ክፋትን አያውቅም። ፍቅር በቀል፣ ፍቅር ይሄ ምቀኝነትን፣ ህስድናን፣ ክፋትን አያውቅም ጋይዝ። ፍቅር ይሄ ፍቅር አይደለም፣ ክፋት ከክፋት የመነጨ ነው። እና ለምን ታለፈ በኋላ ለምን ትናገራላችሁ ምናምን ብላ ትመናቀራለች። ሴት ናት እኮ ይች ሴትዮ። ግን ምን ሆና ነው? ወይ ጾቷን ትቀይር ባንዲ ፊቱ ጋይዝ። አዎ ከዛ አሁን ጆን ላይ መጥቶ ምን እንዳለ ላሰማችሁና እኔ እምፈርደው ምን የግራ ገባይ ጋይዝ። ወይኔ ጉዴ፣ ወይኔ ጉዴ። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ አሁን ባለፈው ጥምቀት ነው ልጅ እሱ መጨረሻ ሰው እንዳይመጣብኝ ስለምንኳል በቃ አልኳት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ሰው እንዳይመጣብኝ ስለምንኳል በቃ አልኳት። ቻው አልኳት። ዘጋሁት። ተዘጋ ስልኩ ላይስ እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል ጎንደር ላይ ቲንክ
ጆን ዳንኤል እንግዲህ እዚህ ፕሮግራም ላይ ነበር ጋይስ፣ ዛሬ እዚህ ፕሮግራም ላይ ነበር። ከዛ ሊያ ናት ደውላ የነገረችው፣ ላይቭ ላይ ነው የደወለችው ራሱ። ልብሱን እንኳን ሳይቀይር ነው የመጣው ጋይስ። እናትና አባቴ ተይ፣ በእግዚአብሔር ስለ እግዚአብሔር ተይ እንጂ በቃ አዲስ ህይወት አለኝ፣ የራሴን ህይወት ልኑርበት። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉ። 2 ሴት እህቶቼ ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርግ አውቃለሁ። በእህቶቼ እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አብስጌ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረጉት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትችይ ነበር፣ ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሽፓችን ቆመ። ስለዚህ ሪሌሽንሽፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም። ሰው እንዳይሽ ስታሳይ ኖረታን ሰሽ ማንም የለም ብቻ ነው። አሁን እኔ እዚህ ጋር ማለት ነው ጋይዝ፣ እሱም ሰው እንዲያይሽ ምናምን እያለ እየተንሾካሾከ እያወራት ነው እሷ እያሳየችው የነበረው ማለት ነው። አሁን በእሷም ልፈርድ አልችልም፣ ምክንያቱም እሱም ራሱ ፈልጎ ነው ከእሷ ጋር እንደዛ የሚደዋወሉት ጋይዝ። ሳይጣሉ ሳይበቃቁ፣ ያኔ ሳይበቃው ሳይበቃት ነው የተለያዩት። አሁንም ይፈላለጋሉ ኖርማሊ ይመስለኛል። እሷ ፍቅር አለባት። አዶናይ ግን ሳሎን አስቀምጣ እሷ ሽንት ቤት ገብታ። እኔ ግን አላምንም ጋይዝ፣ እኔ ይሄን እውነት ነው ብዬ አላመንኩም። ምክንያቱም እንዴት እዛ ፕሮግራም ጎንደር እንግዲህ ለጥምቀት የሄደች ጊዜ ነው አይታችኋል። ሽንት ቤት ራሱ እንደዚህ ረጅም ሰዓት የመቆየት እድል ይኖራታል ብዬ አላስብም። ምክንያቱም ሁሉም ህዝብ ሽንት ቤት ተጠቃሚ ስለሆነ ማለት ነው። የሚበላ የሚጠጣ ነው። ሽንት ቤት ወረፋ ነው የሚሆነው። እንደዚህ ረጅም ሰዓት እሱ ጋር ተቀምጣ እንደዚህ ራቆቷን አውልቃ እንደገና እስከምትለብስ እንደገና ጌጣጌጧን እስከምታረግ ጊዜ ራሱ የላትም ጋይዝ። ይሄ ኖት ፌር ጋይዝ። እኔ አላሳመነኝም። ብቻ እንዴት እንደምል አላውቅም። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ የቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃን ያለች። እኔ አልደወልኩም ኤልሽ፣ ሁሉም ነገር ደግሞ ስልክ ያለ ሪከርድ ማለ አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻ ላይ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፓ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለች። መበጠበጥ ስላልፈለግኩ ውክልና ሰጥቻታለሁ። የባንክ መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበር። ነው ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተ ነው የደወልከው ነበር። ይህን ነገር ላለማውጣት ነበረ፣ ግን ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበር እና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተ ነው የደወልከው ምናምን ለምን ትላለህ ምናምን ስባል ዝም ያልኩትኝ የእሷ ሪሌሽንሽፕ ላለመበጥበጥ ነበር፣ ይህን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ እና ውዶች እንደሰማችሁት ነው። የጃኒ ህይወት በጣም አሳስቦኛል ጋይዝ። ጃኒ እያለ ይጠብቅሽ፣ አላህ ጥንካሬውን ይስጥሽ። አሁን እንግዲህ ከዚህ በኋላ ታዲዮናይም ጋር መለያየቷ ግድ ነው። ምክንያቱም ጎንደር ራሱ ስትስልክ ስታወራ ሰምቷት ተጣልተው ነበር። እንደገና እኔ ነኝ የደወልኩት ምናምን ብዬ ነው ያስማማቸው እያል ነው። በእርግጥ ጆን ዳንኤልም ለጃኒ ህይወት መቀጠል በዚህ ልክ እየተጠነቀቀላት ከሆነ በጣም መልካም ወንድ ነው፣ መጥፎ ነው ብዬ አላስብም ጋይዝ።
ምክንያቱም አይዶኖ ለምን እሷ እንደዛ እንዳለች ወይ ደግሞ ምን ሸይጣን እንደገባባቸው አላቅም። ብቻ አላህ ሰላሙን ያወርድላችሁ። ወላሂ በጣም ነው ያዘንኩት፣ ለጃኒ በጣም ነው ያዘንኩት ጋይዝ።